አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙባረክ ቤተሰቦች እንዴት ናችሁ? እኛ አልሐምዱሊላህ ደህና ነን። ዛሬ እንግዲህ በጣም ጽድት ትምር ያለ እቃ ይዤላችሁ መጥቻለሁ። ማች የሚያደርግ ሙሉ የቤት እቃ ማለት ነው። ያው ለቻናላችን አዲስ የሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ እንላለን። ያው ይሄን የመሰለ ስራ እንግዲህ ይደርሳችኋል። የደወል ምልክቷን በመጫን ቀጣይ ስራዎች የምንለቃቸው ይደርሳችኋል ማለት ነው። ያው እኛንም አበረታቱን። ይሄን የመሰለ ስራ እየሰራን ነው። የእናንተ ድጋፍ ሲኖረን ቻናላችንን ያድጋል ማለት ነው። እኛም አሪፍ እቃዎችን ይዘን እንመጣለን ማለት ነው። እንግዲህ ዛሬ 6 ተከፋች ቁም ሳጥን ከነ መደርደሪያው ድሬሲንግ ቴብል እና አልጋ ማለት ነው ይዤላችሁ መጥቻለሁኝ። በጣም ጽድት ያለ እቃ ነው። አጠቃላይ ያለውን የስራውን ሁኔታና ሙሉ የዋጋ መረጃውን ደግሞ የዋጋ ዝርዝሩ መጨረሻ ላይ የምነግራችሁ ይሆናል። ከኔ ጋር አብራችሁኝ ሁኑ። ቀጥታ ወደ ቪዲዮ ገባለሁ ማለት ነው። ይሄ የምታየው 6 ተከፋች ነው ከነ መደርደሪያው ማለት ነው። ያው ዝምን ያለ ቁም ሳጥን ነው። በነገራችን ላይ ዝግ ከሆኑት እዚህ ጋር ለመጽሐፍ መደርደሪያም አበባም አንዳንድ ነገሮች ሲቀመጡ እይታውም ጽድት ይላል ማለት ነው። ስራውን እየከፈትኩ አሳያችኋለሁ ማለት ነው። ይሄ ከላይ ያለው ኮምፈርት ነው ማለት ነው። እዚህ ላይ ኮምፈርት ይቀመጣል። ብርድ ልብስ ቶሎ የማይነሳ እቃ ማለት ነው። እንደምታዩት በጣም ጽድት ያለ ነው። ጀርባው አስተማማኝ ነው ከላይ ያለው። እንደገና ደግሞ ውስጡ ሙሉ ቅብ ነው ማለት ነው የምንቀባው። ሲከፈት እይታ ላይ የሚያስጠላ ነገር የለም ማለት ነው። ይሄኛው እንደምታዩት ሙሉ ፓርቲሽን ነው። ፓርቲሽኑ ደግሞ ያው በዛ ያለ ነው። ፓርቲሽን በዛ ሲል ልብስ ለመከፋፈልና እንደዚህ እንዳይገነበርም ስለሚያደርግ በጣም ጽድት ያለ ነው። ይሄ እንደምታዩት በጣም ጠንካራ ነው ማለት ነው። ከኋላ የምንጠቀመው ጀርባ እና ይሄን ይመስላል ማለት ነው ውስጡ። እዚህ ጋር ደግሞ ያው መሸጎሪያ ስላለ ይሄንን ይመስላል። እዚህ ጋር እንደዚህ ትሸጉራላችሁ ማለት ነው። ይሄ ጽድት ያለ ነው ማለት ነው። እና በተጨማሪነት ያው ይሄም ተመሳሳይ ነው። ኮምፈርት ነው ይሄም ማለት ነው። እንግዲህ ጽድት ያለ ነው እንደምታዩት። ሙሉን ያው ቅብ መሆኑንና ኳሊቲ ስራ መሆኑን እንድታዩት ነው ማለት ነው። እንግዲህ ይሄኛው ያው ብዙ ጊዜ መሀል ላይ ያው የተለመደ ነው። የሱፍ መስቀያ ነው። እዚህ ጋር ያው መስቀያው አለ። ሁለተኛ ደግሞ እዚህ ጋር መስተዋት አለ ማለት ነው። እና የፊት መስተዋት አለ እዚህ ጋር በዚህ ትጠቀማላችሁ ማለት ነው። ይሄኛውም እንደገና በሩ ምንድነው መሸጎሪያ ነው ማለት ነው ይሄ። ስለዚህ ይሄኛውንም እንደዚህ ትጠቀማላችሁ ማለት ነው። እዚህ ጋር ያው ውጭ ለውጭ መሳቢያ የተጠቀምኩት ያው ሙሉ በር ማድረግ ይቻላል። እንደገና ደግሞ መሳቢያም ከውጭም ማድረግ ይቻላል ማለት ነው። ስለዚህ ያው ይሄኛው መሳቢያ ውጭ ካለ ቁልፍ ስለምንጠቀም ይሄን ይመስላል። እንደምታዩት መሳቢያውም ስላይደር ነው የምንጠቀመው ጎኑ። ይሄ መደርደሪያውም ደግሞ ጠንካራ ነው ማለት ነውና አስተማማኝ ስራ ነው። እቺኛውም ተመሳሳይ እንግዲህ አነስ ያለች እቃ ይቀመጥበታል ማለት ነው። እነዚህም ያው ከኮምፎርቱ ጋር አብሮ ያለ ነው ማለት ነው። እና እነዚህም ቀለል ያሉ ሸሚዝ ሱሪዎችንም በዛ አነስ ያሉ ወዳውኑ የሚለበሱ ልብሶችን አነስ ስለምትል እንደዛ ትጠቀማላችሁ ማለት ነው። እዚህ ጋር ሰፊ ክላስ አለ። እዚህ ጋር ደግሞ አነስ ያለ አለ። እንደ አማራጭ ለመጠቀም አሪፍ ነው ማለት ነው። ያው ይሄ እንደዚህ የሆነው ዲዛይኑ ከዚህ ጋር መደርደሪያ ስላለው ለስራና ለዲዛይኑ እንዲመች አድርገን ነው ማለት ነው ይሄንን የሰራ ነው። ይሄንን ይመስላል። እዚህ ጋር በመሸጎሪያ እንጠቀማለን ማለት ነው። እንግዲህ ይሄ እንደምታዩት አበባ ወይም መጽሐፍ፣ ቦርሳ ነገሮችን ቀለል ያሉ ለእይታና ጊዜያዊ የምትጠቀሙባቸውን ነገር ማስቀመጥ ትችላላችሁ። ከታች ደግሞ ይሄኛው መሳቢያ ነው ማለት ነው። እንደምታዩት ያው ይሄኛው ከጎን ስላይደር አለው። እንግዲህ ይሄኛው እንደዚህ መጠቀም ነው። ጽድት ያለ ነው። ያው አስተማማኝ ነው። የሚይዝ ነገር የለም። በደንብ ትጠቀማላችሁ ማለት ነው። እንደዚህ መሳቢያውን በዛ ሲል ያው ለዲዛይኑም ለምኑ ውበት አለው ማለት ነው። እና ተጨማሪ ደግሞ ምንድነው እነዚህ ቁም ሳጥኖች ከላይ ይሄ ለብቻው ይነሳል። እዚህ ጋር ደግሞ ለብቻው ይሄ እንደዚህ አንደኛው ቦክስ ይነሳል። እዚህ ጋር ደግሞ ለብቻው ቦክሱ ይነሳል። ለመጫንም ከቦታ ቦታ ለማንቀሳቀስም እንደገና ደግሞ ቤት ላይ ለመግጠምም በጣም ቀላልና የማያስቸግሩ አድርገን ነው ማለት ነው የሰራናቸው። እንግዲህ ቀጣይ ደግሞ እቺኛዋ ድሬሲንጓ ይችላችሁ የመጣሁትን እቃ አሳያችኋለሁ ማለት ነው። እንግዲህ ድሬሲንጓ ደግሞ በጣም እንደምታዩት ጽድት ያለች ናት። ፋያለች ድሬሲንግ ናት። እዚህ ጋር እንግዲህ መሳቢያ አላት። ያው እዚህ ጋር ኮስሞ ታስቀምጣላችሁ። ከዛ በኋላ ያው
ዘግታችሁ እዚህ ጋር መዋቢያው ወንበር ላይ ፊታችሁን ማየት ትችላላችሁ ማለት ነው። እንግዲህ ሰፊ ነው። በነገራችን ላይ እነዚህ እንትኖች ደግሞ ድሬሲንጎች ጠበብ ሲሉ ያስጠላሉ ዲዛይናቸው። ይሄንን ይመስላል እንግዲህ በጣም ዝምን ያለ ነው። እዚህ ጋር መሳቢያው ሁሉ ደግሞ ውስጥ ለውስጥ ነው የተሰራው። ይሄንን ይመስላል ማለት ነው። በጣም ፋ ያለች ድሬሲንግ ቴብል ናት። ቺን ትመስላለች ማለት ነው። ያው ይሄንን አልጋ እንግዲህ እንደምታውቁት በጣም በተደጋጋሚነት እየሰራ ነው። ብዙ ሰው ወዶታል። ጥራታችንም አስተማማኝ ነው እንደምታዩት በመጅሊስ ፍሬም እንደገና ደግሞ እዚህም ጋር ፍሬም ተጠቅመን እንሰራለን። እዚህ ጋር የተጠቀምነው ደግሞ አልሙኒየም ሌዘር ነው ማለት ነው እና በቀለም ይሰራል በሌዘርም ይሰራል ማለት ነውና እንደየምርጫችሁ ሙሉ ሌዘርም መጠቀም ይቻላል ማለት ነው አልጋውን እንዳለ። ስለዚህ እኛ ደግሞ ይሄን በኤምዲኤፍ ነው የሰራ ነው። እንግዲህ ለዛሬ ይዤላችሁ የመጣሁት አልጋዎች እነዚህን ይመስላሉ። እቃው እዚህ ጋር ደግሞ ጎን መሳቢያ አለው አሳያቸው ማለት ነው። የጎን መሳቢያ አለው። ብዙ ጊዜ የጎን መሳቢያ አድርግልን ስትሉን ነው የምንሰራው። ኖርማሉ ያው እንደ ፍላጎታችሁ መሳቢያ የማትፈልጉ ከሆነ ኖርማል ስፖንዳው ዝግ ይሆናል። መሳቢያ ካስፈለገ ደግሞ እንደዚህ ቀልጠፍ ያለ ካልስ አንዳንድ ነገሮች መጠቀም ትችላላችሁ ማለት ነው።